ሰላም ቤተሰብ ዛሬ በዚህ ቪዲዮ አድቫንስድ በሆነ መልኩ አዲሱን የመንግስት ሰራተኞችን ፔሮል፣ የቤት አበል፣ የትራንስፖርት አበል እና የትርፍ ሰዓት ክፍያን ጨምሮ እንዴት ካልኩሌት እንደሚደረግ እጅግ በጣም ቀላልና ግልጽ በሆነ መንገድ ማይክሮሶፍት ኤክሴል ላይ ያሳያችኋለሁኝ። አብራችሁን ሁኑ። ለቻናሉ አዲስ የሆናችሁ እንደዚህ ጠቃሚ ትምህርቶችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳይረሳ። አሁን ቀጥታ ወደ ጉዳያችን። እንግዲህ በዚህ በምትመለከቱት መልኩ ማይክሮሶፍት ኤክሴል ላይ ቀድሜ ዳታውን አዘጋጅቻለሁኝ። ይሄኛውን ዳታ እንደ ሳምፕል በመጠቀም ካልኩሌሽኑን አሳያችኋለሁኝ። ይሄን ፋይል ከፈለጋችሁ ደግሞ የቴሌግራም ቻናላችን ላይ አስቀምጥላችኋለሁኝ። ከታች በምትመለከቱት ሊንክ የቴሌግራም ቻናላችን ጆይን በማድረግ ኤክሴል ፋይሉን ማግኘት ትችላላችሁ ማለት ነው። ኦኬ እንግዲህ ለሳምፕል ወደ 13 የሚጠጉ ሰራተኞችን ዳታ አስገብቻለሁ በምትመለከቱት መልኩ ማለት ነው። እናንተ ከዚህ በላይ ካለ መጨመር ትችላላችሁ፣ መቀነስም ትችላላችሁ ማለት ነው። ቤዚክ ኢንፎርሜሽኖችን በዚህ መልኩ አደራጅቻለሁኝ። የሰራተኞቹ መታወቂያ ቁጥር፣ የሰራተኞቹ ስም፣ የስራ ድርሻ እንዲሁም የስራ ደረጃ በዚህ መልኩ አስገብቻለሁኝ ማለት ነው። ያው መረጃ ስለሆነ እነዚህ መግባት አለባቸው ማለት ነው። ሌሎች ማስገባት የምትችሉት ወይም ደግሞ ትፈልጉት ካለ መጨመር ትችላላችሁ ማለት ነው። በመቀጠል ደግሞ ደሞዝ እና የተለያዩ ጥቅማ ጥቅሞችን በመቀጠል ታስገባላችሁ ማለት ነው። እዚህ ጋር እኔ ለሳምፕል የሰራተኞቹን ቤዚክ ሰለሪ በዚህ መልኩ ሊስት ዳውን አድርጌያለሁኝ ማለት ነው። እናንተም ሪል ዳታውን ታስገባላችሁ እዚህ ላይ ማለት ነው። በመቀጠል የቤት አበል እንግዲህ መስሪያ ቤታችሁ ላይ ቤት አበል ካለ በዚህ መልኩ ሊስት ዳውን ታደርጋላችሁ ማለት ነው። ለሁሉም ሰራተኞች የማይከፈል ከሆነ ደግሞ ለሚከፈላቸው ብቻ መጠኑን ማስገባት ትችላላችሁ ማለት ነው። በመቀጠል ደግሞ የትርፍ ሰዓት ክፍያ እንግዲህ መስሪያ ቤታችሁ ላይ የትርፍ ሰዓት ስራ ካለ ለዛ ትርፍ ሰዓት ስራ የሚከፈል የትርፍ ሰዓት ክፍያ ስለሚኖር ያን ክፍያውን በዚህ መልኩ ታስገባላችሁ ማለት ነው። ባዶ አድርጌ እዚህ ጋር ዜሮ ያስገባሁት የማይመለከታቸውን ይሆናል ማለት ነው። እናንተም የማይመለከታቸው ወይም ደግሞ የትርፍ ሰዓት ስራ ያሰሩ ሰራተኞች ካሉ ለነሱ ስለማይከፈል ባዶ ወይም ዜሮ ማድረግ ትችላላችሁ ማለት ነው። የመጨረሻው ደግሞ የመጓጓዣ የትራንስፖርት አበል ይሆናል ማለት ነው። ስለዚህ በዚህ መልኩ ለሳምፕል አስገብቻለሁኝ። እነዚህን ዳታ በመጠቀም እንግዲህ ስሌቱን የምንመለከተው እናንተ ከዚህ በላይ ዳታ ካላችሁ መጨመር ትችላላችሁ፣ ግን ቤዚካሊ እነዚህ የማይቀሩ ነገሮች ናቸው ማለት ነው። ስለዚህ እነዚህን በመጠቀም ስሌቱን ወደ ማየት እንሄዳለን። በቅድሚያ አጠቃላይ የሰራተኛውን ደሞዝ ካልኩሌት እናደርጋለን። ይህም ሰራተኛው በዛ ወር ውስጥ የሚያገኘው አጠቃላይ ያልተጣራ ደሞዝ ማለት ነው። ይህን ካልኩሌት ለማድረግ ሴሏ ላይ ክሊክ እናደርግና እኩል ይሆናል ብለን እያንዳንዱን መደመር ማለት ነው። ይህን እኩል ይሆናል ብለን ወራቢ ደሞዝ ሲደመር የቤት አበል ሲደመር የትርፍ ሰዓት ክፍያ ሲደመር የመጓጓዣ የትራንስፖርት አበል በኔ ዳታ መሰረት እነዚህ አራቱ ናቸው። ስለዚህ እነዚህን አንድ ላይ እንደምራለን፣ ከዛ በኋላ እንተክላለን፣ አለቀ ማለት ነው። ስለዚህ በዚህ መልኩ አጠቃላይ ደሞዙን ካልኩሌት እናደርጋለን ማለት ነው። ቀሪውን ለየብቻ መስራት አይጠበቅብንም። እዚህ ኮርነር ላይ ዶቷ አለች። ከርሰሩን የማውዝ ከርሰራችን እሱ ላይ ስናደርግ እቺ ጥቁር መስቀል ትመጣለች። ከዛ እዛው ላይ ሆነን ደብል ክሊክ እናደርጋለን። አውቶማቲካሊ ቀሪዎቹን ይሰራልናል በዚህ መልኩ ማለት ነው። ስለዚህ በዚህ መልኩ አጠቃላይ ደሞዝ ካልኩሌት እናደርጋለን ማለት ነው። ይሄም ያልተጣራ ደሞዝ ማለት ነው። ኦኬ በመቀጠል ደግሞ የስራ ግብር ካልኩሌት እናደርጋለን። የስራ ግብር ካልኩሌት ለማድረግ ደግሞ ግብር የሚሰላበትን ደሞዝ ካልኩሌት እናደርጋለን። ይሄም ታክሰብል ሳለሪ ማለት ነው። ምክንያቱም ከሁሉም አላዋንሶች ግብር እኩል ስለማይቆረጥ ማለት ነው። ስለዚህ ለብቻ ግብር የሚሰላበትን ደሞዝ ቀድመን ካልኩሌት እናደርጋለን። ይሄም ታክሰብል ሳለሪ በመባል ይታወቃል ማለት ነው። ስለዚህ ይሄን ካልኩሌት ለማድረግ ሴሏ ላይ ክሊክ አድርገን እኩል ይሆናል እና ከደሞዝ ላይ ደሞዝ እንግዲህ ሙሉ በሙሉ ታክሰብል ስለሆነ ደሞዝ ሲደመር ሁለተኛ የቤት አበል አለ። ይሄም ደሞዙ ላይ ተደምሮ ነው ግብር የሚቆረጠው። ስለዚህ ይሄ ሙሉ በሙሉ ታክሰብል ነው የሚሆነው ማለት ነው። እሱንም እንደምራለን። ከዛ በኋላ ፕላስ እና የትርፍ ሰዓት ክፍያ ይሄም ሙሉ በሙሉ ታክሰብል ነው። ደሞዙ ላይ ተደምሮ ነው ከዛ ግብር የሚሰላበት ማለት ነው። እሱንም እንደምራለን። ከዛ በኋላ ፕላስ እንላለን። የመጨረሻው የመጓጓዣ የትራንስፖርት አበል ነው። ይሄ እንግዲህ መመሪያው ላይ በግልጽ እንደተቀመጠው የመጓጓዣ የትራንስፖርት አበል ከሆነ ያ የሚከፈለው የትራንስፖርት አበል ከ2200 ብር በላይ ከሆነ ብቻ ነው ታክሰብል የሚሆነው ማለት ነው። ስለዚህ ይሄ የሚከፈለው የትራንስፖርት አበሉ ከ2200 ብር በላይ ከሆነ ታክሰብል ይሆናል። ከዛ በላይ ያለውን ይቆርጥና ደሞዙ ላይ ይደምራል ማለት ነው። ይሄን በፈንክሽን ለማስቀመጥ ባጭሩ
ኢፍ እንልና ብራኬት እንከፍታለን። ከዛ በኋላ የመጓጓዣ የትራንስፖርት አበል ያለበትን ሴል ሄደን ክሊክ እናደርጋለን። እዚህ ጋር ለምሳሌ የኔ ዳታ H4 ላይ ነው የሚገኘው። H ኮለም እና አራተኛ ሮው ማለት ነው። እቺ የምታመለክተው የመጓጓዣ የትራንስፖርት አበል ማለት ነው። ይሄ የመጓጓዣ የትራንስፖርት አበል ግሬተር ዛን ኦር ኢኳል ቱ 2200። ይሄ እንግዲህ መመሪያው ላይ በግልጽ ተቀምጧል። ከ2200 ብር በላይ ከሆነ 2200 ብር ቀንሶ ታክስ ፍሪ ያደርጋታል። ከዛ በላይ ያለውን ደሞዙ ላይ ተደምሮ ግብር ይሰላበታል ማለት ነው። ኮም አድርገን ደሞዙ ትራንስፖርት አበሉ ማለት ነው ሲቀነስ 2200 ብር፣ ከዛ ላይ 2200 ብር ይቀነሳል። ቀሪው ታክሰብል ይሆናል ማለት ነው። ከዛ ካልሆነ ደግሞ ዜሮ ይሆናል ከ2200 በታች ከሆነ ማለት ነው። አለቀ። በዚህ መልኩ ይሰራል። ከዛ ብራኬቷን እንዘጋለን። ከዛ ኢንተር እንላለን ማለት ነው። ይሄው በምትመለከቱት መልኩ ይሆናል። ለምሳሌ የመጀመሪያው ሰራተኛ ያልተጣራው ደግሞ 61622 ብር ነበረ። ግብር የሚሰላበት ደሞዝ ደግሞ 59422 ብር ይሆናል ማለት ነው። ምክንያቱም እዚህ ላይ 2200 ብሯ ከታክስ ፍሪ ሆና ተቀምጣለች እዚህ ላይ ማለት ነው። ስለዚህ ቀሪዎቹንም በተመሳሳይ መልኩ እዚህ ዶቷ ላይ ደብል ክሊክ እናደርጋለን። በዚህ መልኩ ይሰራልናል ማለት ነው። እንግዲህ አሁን ይሄን ግብር የሚሰላበትን ደሞዝ ወይም ታክሰብል ሳለሪ የምንጠቀመው ግብርን ካልኩሌት ለማድረግ ብቻ ነው ማለት ነው። ኦኬ፣ አሁን የስራ ግብርን ካልኩሌት እናደርጋለን። እንግዲህ የስራ ግብር ካልኩሌት ለማድረግ ደግሞ አዲሱን የኢትዮጵያን ኢንካም ታክስ ቴብል እንጠቀማለን። እሱም ይሄ የምትመለከቱትን ይመስላል። ስለዚህ ይሄን በመጠቀም ካልኩሌት እናደርጋለን የደሞዙ ሬንጅ እያየን ማለት ነው። አሁን በኔ ዳታ መሰረት ከዚህ ጀምሮ እስከዚህ ድረስ ያሉት ሰራተኞች አጠቃላይ ደሞዛቸው ወይም ግብር የሚሰላበት ደሞዛቸው ከ14000 ብር በላይ ነው። ስለዚህ ቴብል ላይ እንደምትመለከቱት ከ14000 ብር በላይ ከሆነ ታክስ ሬቱ 35% ሆኖ ዲዳክሽኑ 2050 ብር ነው የሚሆነው። በቀላሉ ምን እናደርጋለን? እዚህ ሴሏ ላይ ደን ክሊክ እናደርግና እኩል ይሆናል ብለን ግብር የሚሰላበት ደሞዝ ወይም ታክሰብል ሳለሪው ሄደን ክሊክ እናደርጋለን የመጀመሪያው። ከዛ በኋላ ሲባዛልና ታክስ ሬቱን እናስገባለን 35% ሲቀነስ እንልና ከግብር ተመላሻ ወይም ዲዳክሽኗ 2050 ብር ትሆናለች በዚህ ሬንጅ ላይ ማለት ነው። አለቀ። ከዛ በኋላ ኢንተር እንላለን። ከዛ በኋላ ሁሉንም ድራግ አናደርግም። ከዚህ ጀምሮ እስከዚህ ድረስ ያሉትን ድራግ እናደርጋለን በዚህ መልኩ ማለት ነው። ምክንያቱም ደሞዛቸው ሙሉ እዚህ ላይ እንደምትመለከቱት ከ14000 ብር በላይ ስለሆነ በተመሳሳይ ፎርሙላ ነው የሚሰሩት ማለት ነው። የመጨረሻዎቹ ሁለቱ ደግሞ የሚያርፉት ቴብሉ ላይ በዚህኛው ሬንጅ ላይ ይሆናል ማለት ነው። ይህም ማለት ከ7000 ብር እስከ 10000 ብር በሚለው ሬንጅ ላይ ማለት ነው። በዚህ ሬንጅ ላይ ታክስ ሬቱ 25% ነው። ዲዳክሽኑ 850 ብር ይሆናል ማለት ነው። ስለዚህ ሁለቱን ለየብቻ በዚህ መልኩ እንሰራለን። እኩል ይሆናል ብለን 8671 ብር ሲባዛ ታክስ ሬቱ በዚህ ሬንጅ ላይ 25% ሲቀነስ ዲዳክሽኑ 850 ብር ማለት ነው። ስለዚህ ለሁለቱም ተመሳሳይ ይሆናል በአንድ ሬንጅ ላይ ስለሚያርፉ ማለት ነው። ስለዚህ በዚህ መልኩ የስራ ግብርን ካልኩሌት ማድረግ እንችላለን ማለት ነው። በመቀጠል የሰራተኛውን ጡረታ ካልኩሌት እናደርጋለን። ጡረታ እንግዲህ እንደሚታወቀው ሁለት አይነት ኮንትሪቢዩሽን አለው። የመጀመሪያው የሰራተኛው ጡረታ 7% አለ ሲቪል ሰርቫንት ከሆነ ማለት ነው። የቀጣሪ ድርጅት 11% አለ ቶታሊ 18% ማለት ነው። ከሰራተኛው ደግሞ 7% ከቀጣሪ ድርጅት 11% ማለት ነው። ይሄን ለማስላት እኩል ይሆናል ብለን በቤዚክ ሰለሪ ነው ካልኩሌት የምናደርገው። ስለዚህ የሰራተኛው ቤዚክ ሰለሪው ሲባዛ በ7% ማለት ነው። ሲባዛ በ7% ከዛ ኢንተር እንላለን። አለቀ። ይሄ የሰራተኛው ጡረታ 7% ማለት ነው። ቀሪውን እዚህ ጋር ዶቷ ላይ ደብል ክሊክ እናደርጋለን ይሰራልናል ማለት ነው። በመቀጠል በተመሳሳይ መልኩ የቀጣሪ ድርጅት የጡረታ መዋጮው 11%ን ካልኩሌት እናደርጋለን እኩል ይሆናል ብለን ይሄን በተመሳሳይ መልኩ በቤዚክ ሰለሪ ነው የሚሰራው። ስለዚህ ቤዚክ ሰለሪው ሲባዛ በ11% ማለት ነው። 11% ከዛ ኢንተር እንላለን።
ቀሪውን ደግሞ ደብል ክሊክ ወይም ድራግ እናደርጋለን ማለት ነው። ስለዚህ በዚህ መልኩ ጡረታን ካልኩሌት እናደርጋለን። በመቀጠል ደግሞ ወጪ መጋራት ወይም ደግሞ ኮስት ሼሪንግ ካልኩሌት እናደርጋለን። ይህም 10% ማለት ነው። ይህም በመስሪያ ቤታችሁ ላይ የሚገኙ ሰራተኞች በመንግስት ዩኒቨርሲቲዎች ላይ ተምረው ኮስት ሼሪንጋቸውን ያልጨረሱ ከሆነ መንግስት እንግዲህ ከ1 ዓመት የፎይታ ጊዜ በኋላ በየወሩ 10% እየተቆረጠ ኮስት ሼሪንጉ እስኪያልቅ ድረስ ይቀጥላል ማለት ነው። ስለዚህ ሰራተኞቹ ኮስት ካለባቸው 10% ይሰራል ማለት ነው። ከ1 ዓመት ከመቀጠራቸው ከ1 ዓመት በኋላ ማለት ነው። ለምሳሌ ሰራተኛ ሙሉ ኮስት አለበት ብለን አሲዩም እናደርግና በ10% እንሰራለን። እኩል ይሆናል ብለን የሰራተኛው ቤዚክ ሰለሪ ይሄን በቤዚክ ሰለሪ ስለሆነ የሚሰራው ቤዚክ ሰለሪው ሲባዛ በ10% ማለት ነው። ሲባዛ 10% ኮስት የሌለበት ካለ ባዶ ማለፍ ትችላላችሁ። ይሄ ማለት ነው። ስለዚህ እኔ ሁሉም አለበት ብዬ አስዩም አድርጌ ነው ሁሉንም የሰራሁት ማለት ነው። ስለዚህ በዚህ መልኩ መስራት ትችላላችሁ ማለት ነው። ኦኬ በመቀጠል የተጣራ ደሞዝ ካልኩሌት እናደርጋለን። እሱን ካልኩሌት ለማድረግ አንድ ላይ ሰብሰብ አድርገን አጠቃላይ ተቀናናሾቹን እዚህ ላይ እንደምራቸው እኩል ይሆናል ብለን ሰራተኛው ከደሞዙ ላይ የስራ ግብር ይቀነስበታል ሲደመር የሰራተኛው ጡረታ 7%ቱ ይሄም ይቀነስበታል። እሱንም አንድ ላይ እንደምራለን። ከዛ በኋላ ፕላስ ብለን ሌላ ተቀናሽ ደግሞ ወጪ መጋራት 10% ሶስቱ ናቸው። ይሄ 11%ቱ ከደሞዙ ላይ አይነካም ከድርጅቱ ላይ ስለሆነ ማለት ነው። ይሄ አጠቃላይ ተቀናሽ ወይም ቶታል ዲዳክሽን ይሆናል ማለት ነው። ከዛ በኋላ ኢንተር እንላለን። ስለዚህ በምትመለከቱት መልኩ አጠቃላይ ተቀናሽ በዚህ መልኩ ካልኩሌት ይደረጋል። ቀሪውን ደብል ክሊክ ወደ ታች ማድረግ ነው። ከዛ በኋላ ፋይናሊ የተጣራ ደሞዝ ካልኩሌት እናደርጋለን። የተጣራ ደሞዝ ባጭሩ እኩል ይሆናል ብለን ግሮስ ሰለሪ ወይም ያልተጣራ ደሞዝ ሲቀነስ አጠቃላይ ተቀናናሽ እኩል ይሆናል ብለን የሰራተኛው አጠቃላይ ደሞዝ ወይም ግሮስ ሰለሪ ሲቀነስ እንልና አጠቃላይ ተቀናሽ ወይም ቶታል ዲዳክሽን ማለት ነው። ከዛ በኋላ ኢንተር እንላለን። በዚህ መልኩ ባጭሩ የተጣራ ደሞዝን ካልኩሌት ማድረግ እንችላለን። ይሄ ማለት ጡረታ ግብርና ወጪ ማጋራት እንዲሁም ደግሞ ሌሎች ወጪዎች ተቀንሰው የተጣራ እጅ ላይ የሚደርስ ደሞዝ ማለት ነው። ስለዚህ በዚህ መልኩ የተጣራ ደሞዙን ካልኩሌት ማድረግ እንችላለን ማለት ነው። አይ ቲንክ ግልጽ ይመስለኛል። ግልጽ ያልሆነ ነገር ካለ ኮሜንት ሴክሽን ላይ ጥያቄያችሁን ማስቀመጥ ትችላላችሁ ማለት ነው። በዚህ መልኩ ሰርተን ከጨረስን በኋላ አፕሩቭ ይደረጋል ማለት ነው። ከታች እንደምትመለከቱ እዚህ ጋር የፊርማ ቦታ አለ ማለት ነው። ይሄን ያዘጋጀው ሂሳብ ባለሙያ ብላችሁ እዚህ ጋር ማስቀመጥ ትችላላችሁ። ስም፣ ቀንና ፊርማ እዚህ ጋር ደግሞ ከተዘጋጀ በኋላ መረጋገጥ ስላለበት ያረጋገጠው ባለሙያ በዚህ መልኩ ማስቀመጥ ትችላላችሁ። ፋይናሊ ደግሞ የቢሮ ኃላፊ ወይም ደግሞ ፕሬዝዳንት ሊሆን ይችላል የሱ ስም፣ ቀንና ፊርማ እዚህ ላይ ይቀመጣል ማለት ነው። በዚህ መልኩ አድቫንስድ የሆነ ፔሮል ሲስተም ማዘጋጀት እንችላለን።